ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ሁላችሁም ያው ያሳሰባችሁ ነገር አለ። ማታ የተፈጠረውን ነገር አይታችኋል። ፍቅር ብዙ ደም ነበር የፈሰሳት። ያለችበት ሁኔታ ጥሩ አልነበረም እና ምንድነው እሱ ምን ሁኔታ ላይ ነው ያላችሁ እያለች ሁላችሁም ስትጠይቁ ነበረ። ወለደች ወይስ አልወለደችም የሚለውም ነገር መልስ ትፈልጋላችሁ። እሷ ያለችበትን ሁኔታና ወልዳለች ወይስ አልወለደችም የሚለውን ነገር ለመናገር ነው የመጣሁት እና ደግሞ ከምንም በፊት ደግሞ እናንተን ይቅርታ መጠየቅ እፈልጋለሁ። ፍቅርን ይቅርታ መጠየቅ እፈልጋለሁ። ሁሉም ሰው ባለበት ይቅርታ መጠየቅ እፈልጋለሁ። ለምንድነው እሱ ይቅርታ መጠየቅ የምፈልግበት ምክንያት ምንድነው እሱ ካላችሁኝ፣ ያው ቤተሰቦቻችን ታውቃላችሁ፣ በመሀል እኔ ስሜታዊ ሆኜ የማደርጋቸው የሆነ የዊርድ የሆኑና መጥፎ የሆኑ ነገሮች አሉ። በጣም ደስ የማይሉ ነገሮች አሉ እና ከነዛ ነገር የሆነ በቃ ራሴን ለማንጻትና ራሴን ለማስተካከል ጥረት እያደረኩኝ ነው። ግን በአንድ ጊዜ የሚሆን ነገር አይደለም። በአንዴ ሰላም የሚሆን ነገር አይደለም እሱ። እናም ትንሽ እያስቸገረኝ ያለው እሱ ነው እና ቤተሰቦቻችን ያው ይቅርታ ከጠየኳችሁ በኋላ ደግሞ ማለት የምፈልገው ነገር ምንድነው እሱ በቃ እኔ እሷ መታመሟን አላወቅኩም ነበር በሰዓቱ፣ ወይም ደግሞ እንደዚህ አይነት ሁኔታ ላይ መሆኗን በፍጹም አላወቅኩም ነበር። በተቻለ መጠን እዛ ጋር እያደረኩ የነበረው ምንድነው እሱ እሷ እኔ እንድመጣ ወይ ደግሞ እኔ እንትን እንድል የሆነ እኔን በዛ መንገድ ይቅርታ ለመጠየቅ አውቃ የታመመች ነው መሰለኝ። ምክንያቱም ያደረገችው ነገር ጥፋት ነበረ። ጥፋት አይደለም አትሉኝም? አዎ ነፍሰ ጡርነቷ እንዳለ ሆኖ እርጉዝ መሆኗ እንዳለ ሆኖ ያለችበት ሁኔታ እንዳለ ሆኖ ግን ጥፋት አጥፍታለች። ጥፋቱ ምንድነው እሱ አንድን ከዚህ በፊት ምንም ረጅም ታሪክ የነበራቸውን ሰው ውጪ የሄደን ሰው ዛሬ ላይ እንደገና ማናገር፣ በድፍረትም ደግሞ ቤት ድረስ መልእክት እንዲልክ ማድረግ ተገቢ ነው ብዬ አላስብም። እኔ ማንኛውም ባለትዳር ቢሆን ይሄንን ነገር ዝም ብሎ የሚቀበለው ነገር ነው ብዬ በፍጹም አላስብም። እናንተም ብትሆኑ አትፍረዱ። ዝም ብላችሁ መፍረድ ከባድ ነው። ስደቡኝ፣ እንደፈለጋችሁ መናገር ትችላላችሁ የፈለጋችሁትንና ደስ ያላችሁን ነገር። ግን ሳሚ ምንድነው እሱ ባል ነኝ። በእኔ ቦታ ሆናችሁ ካልሆነ በስተቀር ያን ልትረዱ አትችሉም። እኔ እርጉዝ ሆነች ያልሆነች ሚስቴን እፈልጋታለሁ። አመማት አላመማት ሚስቴን እፈልጋታለሁ። ባለችበት ሁኔታ ሚስቴን እፈልጋታለሁ እና ማንም ከመሬት ተነስቶ እንዲናገርና ከመሬት ተነስቶ መልእክት እንዲልክ ከመሬት ተነስቶ የፈለገውን ነገር እኛ መሀል ጣልቃ እንዲገባ አልፈልግም። በፊት ውሸት መስሎኝ ነበር የተላከውን ፎቶ ውሸት፣ እንደገና ደግሞ የሆነ እኛን ለማበጣበጥ ታስቦ መስሎኝ ነበረ። ግን እውነታው እንደዛ አይደለም። ራሷ ፈቅዳ እስከ ዛሬም ድረስ እያገኘችው መሆኑን ነው እኔ የተረዳሁት ማለት ነው። ያንን ደግሞ ዝም ብዬ ላልፈው አልችልም። እኔ ሰው ነኛ፣ ሰው ስለሆንኩኝ ደካማ ነኝ። ዝም ብዬ ላልፈው አልችልም። ሲቀጥል ሰውየው እስካሁን ድረስ ስልክም እየደወለ ነው ማለት ነው። እኔ ጋም ጭራሽ ደውሎ ማታ ያ ቪዲዮ ከተለቀቀ በኋላ ደውሎ ማለት ነው አርፈ ብትቀመጥ ነው የሚሻለ። ምንም ቢሆን የበፊት ፍቅሬ ነች፣ የበፊት ህይወቴ ናት እና ዝም ብለህ እንደፈለክ ልታሰቃያት አትችልም። ካልሆነ እርምጃ ነው መወስድብህ እያለ ጭራሽ እኔን እያስፈራራኝ ነው ያለው ማለት ነው። ማን ስለሆነ ነው እሱ የሚያስፈራራኝ? ዛሬ እኮ እኔ ጋ ነች አይደል? እኔ ጋ ነች። ያንን ፊት የሰጠችው እሷ ነች። ያንን ድፍረት እንዲያመጣ ያደረገችው እሷ ነች እንጂ እሷ ኮስተር ብትል ኖሮ ደፍሮ ይሄንን የመናገር መብቱም አቅሙም አይኖረውም ነበር ማለት ነው። እና ቤተሰቦቻችን ይሄን ሁሉ ነገር ተሸክሜ እኔ ነገሮችን በዝግታ ቀስ ብዬ ለማለፍ ሙከራና ጥረት እያደረኩኝ ነው። ግን እየከበደኝ ነው ያለው ነው። አሁን በቃ እየከበደኝ ነው። አንዳንድ ነገሮች ላይ እየከበደኝ ነው እና ሌላው ምንድነው የእንትኑ ጉዳይ ነው። ይሄ አሁን ይሄ ጣልቃ የሚገባው ሰውዬ ጭራሽ በድፍረት እዚህ ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥም ከመሆኑ በላይ ደግሞ እመጣለሁ፣ እንከባከባታለሁ፣ ከፈለክ አንተ ከቤት ውጣ ምናምን እያለ እየተናገረ ነው ያለው ማለት ነው። ያቆስላችኋል፣ ያበሳጫችኋል፣ ያናድዳችኋል። እንደ ሰው እግዚአብሔርን ነው የምላችሁ፣ ያናድዳችኋል፣ ያበሳጫችኋል እንጂ እኔ ጨካኝ ሆኜ አይደለም። እኔ መጥፎ ሰው ሆኜ አይደለም ጭራሽ። እንዴት ነው መጥፎ ሰው ልሆን የምችለው? እስቲ ያስቡት እናንተ። ሚስቴ እኮ ናት፣ ፍቅሬ እኮ ናት። ምንም ቢሆን እኮ የልጆቼ እናት እኮ ናት። ትላንትናም አሁን እናንተ እኔን የቆጠራችሁ እንደ ጨካኝ እንደ አረመኔ ነው። እኔ እኮ እርግጠኛ ሆኜ ሳይና የእውነትም እንደታመመች ሲገባኝ እኮ
በተቻለ መጠን ጥረት አድርጌ እኮ እሷን ወደ ሆስፒታል ለማስገባት ሞክሬያለሁ። አሁን ስላለችበትም ሁኔታ ነግራችኋለሁ እንጂ አውቄ ጨካኝ የሚባለው ሰው መታመሟን ሳያውቅ እኔ እኮ ዮናስም ምንም የሰሩት ነገር ነው። ደግሞ ዮናስም በዛን ሰዓት በምንም መንገድ ሊመጣ አይችልም ነበርና መጥቶ ሳየው በቃ የታሰበች ነገር እንዳለችና እኔን አግባብቶ እዛ ጋር እሷ የምታደርገውን ነገር ከልጁ ጋር የምታወራውን ነገር ለመሸፋፈን የተደረገች ነገር ስለመሰለችኝ በጣም ስለተበሳጨው ነው እኔ እዛ ጋር ጸጥ ለማለት የሞከርኩት። ሳውቅ ግን መታመሟን ሳውቅ ግን እንዴት እንደደነገጥኩ ቪዲዮ ላይ አይታችኋል። ሳታዩ ደግሞ እስከ መጨረሻ ቪዲዮ ሳታዩ ደግሞ ባካችሁ አትኮምቱ። እዚህ ቪዲዮ ላይም አሁን ይሄኔ ገና ቪዲዮ እንደተጀመረ 10 ስድብ አለ። ከ10 ውስጥ ግን መጨረሻ ላይ የምናገረውን ነገር ስትሰሙ ምናልባት ሀሳባችሁን ልትቀይሩ ትችሉ ይሆናል እና ወደ ጉዳይ ልግባና እኔ አሁንም ከፍቅር የምፈልገው አንድና አንድ ነገር ምንድነው? ይሄ ሰውዬ ምንም አይነት ሁኔታ ውስጥ ይሁን በምንም አይነት ነገር ውስጥ ይሁን ግን ህይወታችን ውስጥ እንዲገባ በፍጹም አያስፈልገውም። በፍጹም ህይወታችን ውስጥ መግባት አይደለም አካባቢያችን ላይ መገኘት የለበትም ማለት ነው። ይሄንን የሚያደርግልኝ ከሆነ እኔ ሰላማዊ ሰው ነኝ። ይሄን የምታደርግልኝ ከሆነ የምታባረው ከሆነ እሷ የምታርቀው ከሆነ እኔ ሰላማዊ ሰው ነኝ። ይሄን የማታደርግ ከሆነ ግን እኔ በመጥፎነቴ እቀጥላለሁ ማለት ነው። ኮስተር ብዬ ትዳሬን ማዳን ስላለብኝ እቀጥላለሁ ማለት ነው። ይህ ሰውዬ አይኑን ማየት አልፈልግም፣ አካባቢያችን ላይ ማየት አልፈልግም ማለት ነው። ወደ መጣበት ሀገር በፍጥነት አንተም ብትሆን ይህን ቪዲዮ ስለምታየው ማለት ነው። ይሄ ትዳር ነው፣ ቀልድ አይደለም። ይሄ ህይወት ነው፣ ቀልድ አይደለም። ይሄ ዝም ብለህ ስትፈልግ የምትወጣበት ስትፈልግ የምትመለስበት አይደለም። ድሮ በምንም አይነት ሁኔታ ይሁን አብራችሁ ነበራችሁ፣ ደስ ይላል። ግን ተለያይታችኋል፣ አሁን ተጣልታችኋል። ከተጣላህና ከተለያየህ ደግሞ ደጋግመ መምጣት አይጠበቅብህም፣ ተገቢም አይደለም ሲጀመር ማለት ነው። አይ እኔ አሁን እሷ መጥፎ ነገር ስለገጠ የት ነበርክ እስከ ዛሬ ድረስ? 1001 ጊዜ በጣም መጥፎ ነገሮችን በጣም በትዕግስት ማለፍ ያለባትን ነገሮች እኮ አድርጋ አልፋለች እኮ። ዛሬ ላይ የቆመችው እኮ በመከራ ውስጥ አልፋ ነው። ያኔ የት ነበርክ በመከራ ውስጥ ስታልፍ? ስለዚህ በተቻለ መጠን ከህይወታችን ውጣ። አይንህን ማየት አልፈልግም። አይ የምትል ከሆነ ግን ከባድ እርምጃ ወስጄ አይንን እስከ ማጥፋት ድረስ እደርሳለሁ ማለት ነው። እዚህ አካባቢ እንዳትደርስ ድራሽን ዘርማንዘርን ማጥፋት እችላለሁ። እኔ ዝም ብዬ ስለታገስኩ ብቻ የሆነ በቃ እንደ ጀግና ራስን እንዳትቆጥር ማለት ነው። አንድ ያለው ነገር ይሄ ነው። ሁለተኛ ቤተሰቦቻችን እኔ ያው በተቻለ መጠን እንግዲህ ሰላም ፈጥሬ ከፍቅር ጋር አብሬ ለመኖር እየሞከርኩበት ባለው ሰዓት ትላማታ የተፈጠረው ነገር አለ እና ምንድነው እሱ የተፈጠረው? የእውነትም ምንድነው እሱ የሆነው? ምንድነው እሱ የተፈጠረው የሚለውን ነገርም ልነግራችሁ ፈልጋለሁኝ። ትንሽ ደም ፈሷት ነበረ። ያው ባየዋት ሰዓት ደም ፈሷት ነበረ። ትንሽ አይደለም በእርግጥ በርከት ያለ ደም ነው እና ተራሩጠን መኪና ምናምን ይዘን ወደ ሆስፒታል በትክክል አድርሰናታል። እና ሆስፒታል ከደረሰች በኋላ ያው ዶክተሮቹ ምንድነው እሱ ያው ምጥ ነው ወይስ አይደለም የሚለውን ነገር ነው መጀመሪያ ያሳወቁን ማለት ነው። እና ባሳወቁን መሰረት ምጥ አልነበረም። ትንሽ ከመጨናነቅ ከተለያዩ ነገሮች ከማሰብ የመጣባት ነገር ነው። የምታስበው የምትጨነቀው ስለምን እንደሆነ እኔ አላቅም። ምናልባት የምታስበውና የምትጨነቀው ስለዛ ሰውም ሊሆን ይችላል። እሱን እኔ አይመለከተኝም። ሌላ የሚያስጨንቅ ነገር ሁሉ ቀርፌ እኔ ሰላም ለመፍጠር እየሞከርኩ ያለው ሰው ነኝ እንጂ ዛሬ ላይ ከመሬት ተነስቼ ጭራሽ ረብሻ የሚፈጥር ጭራሽ መጥፎ ነገር የሚፈጥር ጭራሽ ቤት ውስጥ እሷን እስከ ደም እስከ መፍሰስ የሚያደርሳት የሚያስጨንቃት ነገር አላደረኩም። እኔ እግዚአብሔርን ነው የምላችሁ እና ታቁኛላችሁ፣ የምታቁኝ ሰዎች በቅርበት የምታቁኛላችሁ። ሚዲያ ላይ ግን ሁሌም ጥሩ አንሆንም፣ ሁሌም ደግሞ መጥፎ አንሆንም እና ህይወት ውስጥ ብዙ አንዱ ጨካኝን ሊያስብለው የሚችል ነገር ሊኖር ይችላል ሚዲያ ላይ እንደምታዩት ማለት ነው። እና እኔም ከዛ ከገጠሙኝ ነገሮች ውስጥ አሁን እየገጠመኝ ያለው የኔ መጥፎነት የሚታይበት ነው እና ምንም ማድረግ አልችልም በቃ። እና ምንድነው ወደ ሆስፒታል ሄደን ያንን ካለም በኋላ ታዲያ ምንድነው ስለምንድነው ደም የፈሰሳት ምናምን ብለን በምንጠይቅበት ሰዓት
ያን ያክል የሚያስጨንቅ ጉዳይ አይደለም። አንዳንድ ጊዜ የሚፈጠር ጉዳይ ነው በሕክምና ውስጥ እርጉዝ ሴት ላይ ሊፈጠር የሚችል ነገር ነው። ግን በተቻለ መጠን የሚያስጨንቃትና የሆነ እንትን የሚላትን ነገር በተቻለ መጠን ለማራቅ ሞክሩ፣ ሰላሟን ለመስጠት ሞክሩ ነው የተባለው ማለት ነው። እና ቤተሰቦቻችን የእሷን ሰላምና የእሷን ደስታ የሚጠብቅላትን የሚመልስላትን ነገር በተቻለኝ መጠን እጠብቃለሁኝ ማለት ነው። ለማድረግም እሞክራለሁ እና ደግሞ እናንተም ደግሞ በጸሎታችሁ ይሄ በቃ ይሄን 2 ቀን ምናምን ነው ብትቆይ ነው እንጂ ግዴታ ሆስፒታል መግባት አለባት ለምጥ ማለት ነው። እኔ በዛን ሰዓት በምንም አይነት ሁኔታ ውስጥ ብንሆንም እንኳን ከጎኗ ነኝ ያለሁት። ከጎኗ በፍጹም አልለይም። እናንተም ደግሞ በተቻላችሁ መጠን ሰላሟን ማለት ሰላም እንድትሆንልኝ፣ በሰላም እንድትገላገልልኝ፣ በሰላም ቤታችን ፍቅራችን እንዲመለስ ጸሎት አድርጉልን። ከመሳደብ ይልቅ መጸለዩ የተሻለ ይመስለኛል። እወዳችኋለሁ ቤተሰቦቻችን፣ በጣም ነው ማከብራችሁ። ላደረጋችሁት ነገር ሁሉ እጅግ በጣም እንዲህ ቆይ ረስቼው ደግሞ ቤተሰቦቻችን የረሳሁት ነገር አለ። አንድ የረሳሁት ነገር አለና ምንድነው እሱ የረሳሁት ነገር? እንግዲህ ይሄ ሰውዬ ማለት ነው ወይ በትክክል መጥቶ ቢያናግረኝ እኔ ደስ ነው የሚለኝ። ቢያናግረኝ በቃ በአካል መጥቶ እንደዚህ ብሎ ቢያናግረኝ አንድ ደስ የሚለኝ ነገር ነው። ለሱም መልእክት ማስተላለፍ እፈልጋለሁ። በተቻለ መጠን ማናገር ከፈለክ እኔን አናግረኝ። በማንም በነሱ ወይም በፍቅር በኩል ወይም በሆነ መንገድ ሳይሆን እኔን ራሴን በኔ በኩል ናና አናግረኝ፣ አዋራኝ፣ ይፈታል ችግሩ። የምትፈልገውንም ነገር ተናገር። ከሚስቴ ውጪ የምትፈልገውን ነገር ላደርግልህ እኔ ዝግጁ ነኝ። ሚስቴን ስጠኝ ብትለኝ ግን ሞትን እሰጥሃለሁ ማለት ነው። ይሄንን አስረግጬ ነው ምነግርክ። እና አስረግጬ ነው ምነግራችሁ ያለሁት። ቤተሰቦቻችን እጅግ በጣም እወዳችኋለሁ፣ አከብራችኋለሁ። ስላለው ነገር ሁሉ አመሰግናለሁኝ። እንደምትረዱኝ ተስፋ አለኝ። ያው እንደምትረዱኝ ማለት ነው። በጥፋት ውስጥም በምንም አይነት ሁኔታ ውስጥም ቢሆን እንደምትረዱኝ ተስፋ አለኝ። ካጠፋው ከበደልኩኝ፣ እናንተን ካስቀየምኩኝ ሚስቴንም እናንተንም ጠይቃችኋለሁ ይቅርታ። እና ቤት ተመልሳለች። ያው ትንሽ አንነጋገርም፣ ግን ቤት ተመልሳለች። ምናልባት ስለ ምን እንደሚተፈጠርና ድጋሚ ምን እንደተፈጠረ ምናምን ነገር እንግዲህ አዲስ ነገር የሚፈጠር ከሆነ ማታ ጠብቁን፣ በሳምናሙ ቻናል ጠብቁን። እወዳችኋለሁ፣ እጅግ በጣም አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። ቻው